ሰላም ሰላም ወዶች ናችሁልኝ ያላችሁ ከኔ ጋር አለሁ ማለት ነው። እንግዲህ ይወትላችሁ ሽምብራ ልነክር ነው ማለት ነው። ሽምብራ ወይም ደንጎ ወይም ደግሞ ነኪ ይባላል ማለት ነው። በአገራችን ሽምብራ ነው አይደል? በአረበኛ ደግሞ ደንጎና ደንጊ ይባላል ማለት ነው። እና አሁን ይሄንን ለነገ እነክራለሁ ማለት ነው ውዶች። በያላችሁበት ሰላማችሁ በዝት ትርፍ ይበልልኝ እያልኩኝ ዛሬ በአዲስ እንግዲህ መጥቼላችኋለሁ። ይሄንን እንግዲህ ማለት ነው በመጀመሪያ አዳዲሶች ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሆኖ ዓለም ኢትዮፕ ጋር ተቀላቀሉ ማለት ነው። እና ዛሬ ይሄ እነክራለሁ ማለት ነው። ሲነከር በጣም ብዙ ነው የሚሆነው። ይወልዳል ማለት ነው። ታውቃላችሁ እንደሚወልድ ይወልዳል ማለት ነው። ሙልት ነው የሚለው ውልድ ያደርጋል ማለት ነው። አንዱ 2 3 ይሆናል ማለት ነው። ሲወልድ ማለት ነው። እንዴ ሽምብራ ደግሞ ይወልዳል እንዴ እያላችሁ ደግሞ እንትን እንዳትሉ ማለት ነው። ይወልዳል ከምሬ ይወልዳል ማለት ነው። እና ይህን ይመስላል ማለት ነው። እንደዚህ አድርጌ እነክራለሁ ወዶች እንግዲህ እንቀቅላለን ማለት ነው። ውሃ ጨምርበታለሁኝና ለነገ ማለት ነው። ዛሬ ምንድን ነው አታውቁትም እናንተ። አንድ ጊዜ ምንድን ነው ብላችሁ የነበር የሆነ ነገር ሰርቼ ነበር አይደለ? ምንድን ነበረ ስሙ መሰላችሁ? መጉጣን ይባል ማለት ነው። እና እየዘርኩበትም ነበረ ለመቀረጽም እንትን አላልኩም እንጂ እሱን ዛሬ ከረሜልና እሱን ነው የሰራሁት ማለት ነው። ለነገው ደግሞ ይሄንን ማለት ነው። ያንን አንድ ጊዜ ለቅቄላችሁ ነበረ ማለት ነው። በመጀመሪያ ትንሽ አጥበዋለሁ ማለት ነው ውዶችዬ ማለት ነው። መታጠብ አለበት ከመዘፍዘፋችን በፊት በደንብ አድርገን ማጠብ ማለት ነው። እሺ የአንድ እጅ ነገር ነው። ስለዚህ አጥቤ እንመለስ ማለት ነው። እሺ በደንብ ጥብ አድርጋችሁ እንደዚህ ውሃው ድፍት ማለት ነው። ቆሻሻ ግን የለውም፣ ግን መታጠብ አለበት። ከዛ ደግሞ ነጥቋል ሲቀቀል ድፍት እያደረገን ምናምን ቆሻሻውን እንትን ማለት አለብን። ይሄ አረፋ ምናምን ይወጣዋል ሲቀቀል ማለት ነው። አረፋው ምናምን እየገፈፈን አሳያችኋለሁ። ከኔ ጋር ከሌለኝ ሴትዮዋ ማለት ነው አሳያችኋለሁ እንዴት እንደሆነ ማለት ነው ውዶችዬና እንቀቅለዋለን። ቢያንስ እስከ 2 ሰዓት ይፈጃል። 2 ሰዓት ያክል ይፈጃል ማለት ነው ለመብሰል እላችኋለሁ። ከዛ እዴን ተጠባብቀን እየጋፈፈን እናነሳለታለን። ጽድት ካለ በኋላ እንትኑ አረፋው ማለት ነው። ጽድት ካለ በኋላ ብንካጅ ነውም አይገነፍልም። ግን አረፋውን ታናነሳልን ብለን ተጋደር ነው ግንፍሊልና ጋዛችንን የሚያጠፋብን አልፋቶችን ማለት ነው። እና ጥሩ አይደለም። ሲበሉትም እንትን አይልም ማለት ነው። ውጤት አረፋው መነሳት አለበት ማለት ነው። እሱ ካለቀ በኋላ ደግሞ እንከድነዋለን። በደንብ ሆኖ ይበስላል። ከበሰለልን በኋላ ጨውን አብራችሁ ቀቀሉት ማለት ነው አንድ ላይ። ከዛ ደግሞ ከበሰለ በኋላ ማለት ነው ቃሪያ ምናምን ሊወጣ ሲል እንጨምርበታለን። ቃሪያ እንደ ውዴታቸው ነው። ብዙም ይወዳለ፣ ብዙም አይወዳለ። እቺ ብዙ አትወድም በፊት የምሰራበት ማለት ነው። እሱ ግን ታለ እንደው ለቅቄ ባሳያችሁ ጥሩ ነበር ማለት ነው። በዚህ ሁሉ የሚሆን ማለት ነው ቃሪያ የሚገባበት በጣም ነበርና እንደውም ቀርጬው ነበረ። ግን አሁን ስልኬ ላይ ያለ የለም አላውቅም ማለት ያለቀኩትም ነበረ፣ ግን ቀርጬው ነበረ። እያሉ ነው ቃሪያ ይዘን እንምጣ ነው የሚሉት ማለት ነው። እየበሉ እየሳቁ በቃ እንግዛ እቤት የለም እናምጣ ነው የሚሉት ማለት ነው። እየቀለዱ ማለት ነው። መጣች መሰለኝ እና አሁን በደንብ አድርገዋለሁ።
አያችሁ፣ ይሄ በቂው ነው። ውሃው ተቀዋል ማለት ነው። ከዛ እንደዛ አድርጌ ክዳኑን ክድ እናደርገዋለሁ እና ያድራል ማለት ነው ውዶችዬ፣ ያድራል ማለት ነው። እንደዚህ አድርጌው ነገ እንገናኝ እላችኋለሁኝ። ላይክ ሰብስክራይብ እያደረጋችሁን ቤተሰቡን ተቀላቀሉ። እስከ መጨረሻው እንግዲህ አሳያችኋለሁ ማለት ነው። እሺ ውዶችዬ ይውትላችሁ ማለት ነው። በነገራችን ላይ ከድኖ ሂጄ ገነፈለ ማለት ነው። ገንፍሏል ውዶቼ ማለት ነው። እና ጋፍፋለሁ ብዬ ሁለት ስራ ስትይዙ አስቸጋሪ ነው። አያችሁት አይደል? ወተዛ ገንፍሎ ማለት ነው። መሬት ፈሶል ማለት ነው። እንግዲህ ሳልጋፍፈው ፈሶ ገንፍሎ ሂዷል ማለት ነው። ስጋፍፍ አሳያችኋለሁ ብዬ ነበረ። ሌላ ስራ ይዤ ነበርና ገርበብ አድርጌ ነበረ የከደንኩት ማለት ነው። ከዛን ገንፍሎል ማለት ነው። እኔ ደግሞ እንደዚህ አድርጌ ነበር የሄድኩት። እንደዚህ ማለት ነው። እንደዚህ ነበረ እንደምታዩት ይሄው እንትን ብሏል ማለት ብሏል ማለት ነው። እስኪ በክኔሌክስ እንዳላድርገው ማለት ነውና ገነፈለና ፈሷል ታች። እንግዲህ የሚጋፈፍ የለውም ዋናው የሚሄዱ ነው ማለት ነው። ያው ከድኔው ገርበብ ነበረ ያረኩትና በግርባቢው ያው ሄዷል ማለት ነው። እንደምታዩት ጸዳ ያለ ነው። እስኪ ለማንኛውም ከወጣው እንክዴ ነው ማለት ነው። እንክዴ ነውና እንየው ማለት ነው። ይሄው በቃ አሁን መክደን እችላለሁ። እንትን ብሎ ስለፈሰሰ የቱት ትንሽ ናት ማለት ነው። እንትን ስላለ በቃ አሁን በራሱ ጊዜ ምንም አይፈልግም። እከድነውና ይበስላል ማለት ነው። ወዝላችሁ ይሄን ይመስላል። አሁን ኦልሬዲ ከርተናል። የምንሰራበት ዳንጎ ያሁን የጣርኩት ዳንጎ ማለት ነው። ወይም ነጭ ብያቸዋለሁ። ይሄ ነው ማለት ነው። እዛ የምንጨምረው ይሄን ይመስላል። አክተርም መጨመር ትችላላችሁ። ይሄ አክተሩ ቃሪያው ማለት ነው። ሴትዮዋ ግን ይሄን ነው የምፈልገው። እኔ በፊት ጋር አክተሩ ይሄ እንትን አለ አይደለ? በእንትን ማለት ነው። እውነት እንደው እሱ ካለ ፈልጌ ያሳያችኋለሁ። ነው የምትሉት አረብ እንደዚህ ቃሪያ ይበላሉ ነው የምትሉት ማለት ነው። ሰብስበን እንምጣ አየለም አለ። እስኪ እንየው እንዴ ተላጃውን እንየው ነው የሚለው ሴትዮዋን። ከምር እንየው አላችሁ ቃሪያ የተረፋለ ከሌለ እናምጣ ነው የሚሉት። ብረት ድስት ያስፈራል ቃሪያው። እናንተ ራሱ ትፈራላችሁ ማለት ነው። እና በጣም ነው የምትወደው ይዛ እንደው በጣም ነው የሚጨምረው ማለት ነው። ዝርግፍ ይሄንን ሁለቱን እንኪስ ይሄንን እንትን ብላ ታረገና ሌላ ይሄ አክተር ትንንሾቹ ምናምን አለው አይደለ? ትልልቁ ጠወር ያለው ከፍ ያለውና ትንንሹ ማለት ነው። እሱን ሁሉ ነው እንዳለ አንድ ሳህን የምከትበት ማለት ነው። ይላችኋለሁ። እሺ እና በኋላ አሳያችኋለሁ። ለማንኛውም እሺ ወዶች ይበስሏል ማለት ነው። ወቅቶታል እንግዲህ እንደዚህ አድርገን እዋቸው ማለት ነው። ቃሪያዎቹ እነዚህ ናቸው። አትወድም የሚያቃጥል ማለት ነው። እና ለምስ ያክል ነው ለብ እንዲትል ነው ማለት ነው። ይሄን ይመስላል። ይሄ ፍልፍል ቃሪያው ትንሽ በሰል ካለ በኋላ እንትኑ በስሏል ማለት ነው። አያችሁት? በስሏል ማለት ነው ውዶችዬ። እስኪ ጨው ትንሽ እንትን ልበለው መሰለኝ እስኪ እና በቃ አሁን በቅቶታል ማለት ነው። ይሄ ቡና ጋር ይቀርባል። ቡና ሻሂ ምናምን አፍልተን ከቡና ጋር ይቀርባል ማለት ነው። እንግዲህ ይሄን አጠፋውና እንዳይቀዘቅዝ እዚሁ ላይ ይቀመጣል። ሞቅ ይደረግና ትላርግና ቀርባል ማለት ነው። ይሄንን ይመስላል እንግዲህ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ትላችሁ እንግዲህ ማለት ነው። ሽምብራው በስሏል ማለት ነው ውዶችዬ። እንደምታዩት ነው። ቃሪያዎቹ ብቻ ትንሽ እንዳትብልና ትንሽ ቃሪያው እንትን ካለ በኋላ ማለት ነው ሽምብራው በስሎ አብቅቶለታል። ይሄንን ይመስላል ማለት ነው ውዶችዬ።
እንግዲህ ላይክ ሰብስክራይብ እያደረጋችሁ ቤተሰቡን ተቀላቀሉ። እናንተም ቀቀላችሁ ብሉ ማለት ነው። ጥሩ ነው። ከቡና ምናምን ሻይ አፍልታችሁ ቁጭ ብላችሁ አረፍ ስትሉ ይችን ያዘርጋችሁ እንግዲህ ቁጭ ትላላችሁ ማለት ነው። ይሄንን ይመስላል። ላይክ ሰብስክራይብ በማድረግ ቤተሰቡ ነው። ባይ ባይ።